ቲክቶክ ክሬቲቭ አዋርድ መሸለሚ ምክንያት በማድረግ የአካባቢዬን ህፃናት ጋብዣቸዋለሁ። ማሳሰቢያ፣ እነዚህ ህፃናት ምንም የተራቡ የተቸገሩ ወይም ችግርተኛ አይደሉም። የአካባቢዬ ልጆች ናቸው። ቤተሰቦቻቸውን በማስፈቀድ ነው ይህንን ፕሮግራም ያደረግነው። ወዳቸዋለሁ። አረ ምን አይነት ሰው ነህ ግን! የምር በጣም ጎበዝ ነህ። ምክንያቱም በቃ ይሄን ነገር አስቀድመ መናገር በጣም ትክክል ነህ ማለት ነው። ስንት ሰው አለ አይደል እንዴ የ70 ብርና የ80 ብር በየአይነት ገዝቶ ሰውን የሚያሸማቅቅ አበሏቸው እያለ እንደበላቸው አይነት ሰው እንዴ! አንተ ይመች። ለማንኛውም ለልጆቹ አይምሮ ተጨንቃ እንደዚህ ራሱ አስበ መናገር፣ ቤተሰቦቻቸውን አስፈቅደ ሄደ ልጆቹን እንግዲህ በዚህ መልክ መጋበዝ በጣም ጎበዝ፣ ላደንቅ ፈልጋለሁ መጀመሪያ ማለት ነው። ምክንያቱም አሁን ይሄን ቪዲዮ ልጆቹ እንኳን አድገው ራሱ ቢመለከቱት ቢያዩት የተረጅነት ስሜት አይሰማቸውም። ምንድነው የሚሰማቸው? በፍቃደኝነት እንዳደረጉ ነው። ገባ አይደለ? እኔ ታናሽ ወንድምን ላክልኝ ብትለኝ አሁን ደስ ያይ ነው። ገባ ምልከው ግን አይ እያበላሁት ነው ምናምን ብለህ ግን ሰከሰ ወይ ደግሞ ልርዳቸው ግን ምናምን ብትለኝ ገባ አይደለ? እሺ ብዬ እኔ አላደርገውም። እና ይመች ካሌባ። ሐሳብን ሳላደንቀው ማለፍ ስላልፈለኩ ነው ይሄ ሁላ ነገር ያወራሁት። እስኪ እናንተም ካሌባ ባደረገው ነገር ሐሳባችሁ ኮሜንት ላይ ጻፍ አድርጉና እስኪ የሚሰራው ምግብን በዛው እንየው። ትችላለህ። ረጅም ወይ አርቆ የሚያስብ ሰው እንዲህ ነው በቃ። የልጆቹን አይምሮ ጠብቆ ነገ እንኳን አድገው ቪኤን ቪዲዮ እንኳን ቢመለከቱት ቢያዩት ምንም አይመስላችሁም፣ አይሸማቅም። ገባችሁ አይደል? ምንም አንዳንድ ሰው እኮ የ70 ብርና የ80 ብር በየአይነት ገዝቶ እኮ ነው ይሄን ፍሪጅ የሚያክል ካሜራ አስቀምጠው አበላውት አጠጣውት እያሉ ያን ሰው እያሸማቀቁ እንዴ የተረጅነት ስሜት እንግዲህ እንዲሰሙ አርግተው በ150 ብር እኮ ሰው የምታዋርዱ ሰዎች ናቸው። አንዳንድ ሰዎች አላችሁ የ150 ብር ምግብ አበልታችሁ ሁለት ምግብ ሰውን የምታዋርዱ ሰዎች አላችሁ። ረዳን ብላችሁ ማለት እባካችሁ አንዳንድ ጊዜ ከካሜራ ጀርባ መሆን አለበት ወይ ደግሞ በፈቃደኝነት ቢሆን እንደ ካሌባ ነውና እስቲ ወደ ምግቡ እንሂድ። ትችላለህ እኮ ግን ሙያ ሰጥቷል። ሙያ ግን ሰጥቷል። የምር አንተን ያገባች ሴት ታድላለች ነው የሚባለው። ታድላለች ነው፣ እድለኛ ነች ነው፣ ምንድን ነው የሚባለው? ሎቶሪ በለው። አንተን ያገባች ሴት በጣም ነው የምችለው የምር። ባይዘው ገጠር ሲገባ እኔ ነኝ ለመጀመሪያ ጊዜ ቪዲዮ ሰራውበት እዚህ ላይ ማለት ነው። ግቡ እያልኩ በጣም ብዙውን ግቡ ገጠር። ይሄ ልጅ እንግዲህ እኔ ሲገባ ነውና ማቆና ብቻ ይመቹ ካሌባ። ለማንኛውም ፈጣሪም ይባርክ። እንግዲህ ይሄን ሰብስበ ስላበላችሁም ፈጣሪ ይባርክ። እስኪ እናንተ መርቁት ኮሜንት ላይ ፈጣሪ ይባርክ እያላችሁ ኮሜንት ላይ ጻፍ አድርጉለት እስቲ።